ከአፈር ወደ ሲሊከን ሁሉንም ቴክኖሎጂ የቀየረችው ትንሿ ቺፕስ ከጣታችን ጥፍር የምታንስ የሲሊከን ቁራጭ ስልካችንን ኤአይን ወደ ጨረቃ የሚሄደው ሮኬት እንኳን ሳይቀይር ማንቀሳቀስ እንደምትችል አስባችሁ ታውቃላችሁ? ትላንት ስለ መብራት አውርተን ነበር። ሁሉንም ነገር ኃይል እንዲያገኝ ማድረግ ቢችልም በተገቢው መንገድ እንዲሰሩ ደግሞ ማይክሮቺፕስ እጅግ አስፈላጊ ነው። ሰላም፣ እንዴት ናችሁ? ዛሬ ይሄ ማይክሮቺፕስ እንዴት እንደተጀመረ እንዴት እንደሚሰራና በዘመናዊ ዓለም ያለውን ተጽዕኖ እነግራችኋለሁ። እስከ መጨረሻው ተከታተሉ። ማይክሮቺፕስ ምንድነው? እንዴትስ ተጀመረ? ማይክሮቺፕስ በውስጡ በቢሊዮን የሚቆጠሩ ትራንዚስተሮችን የያዘ ሲሆን እነዚህ ትራንዚስተሮች የኤሌክትሪክ ከረንት በመዝጋትና በመክፈት መረጃ ፕሮሰስ ለማድረግ ይውላሉ። ይህም ሁሉም ቴክኖሎጂ ውስጥ ያለ ትንሽ ፈጠራ ለሰው ልጅ አእምሮ እንደሚያስፈልገው ሁሉ ለቴክኖሎጂ ሁሉ እንደ አእምሮ እንድትጠቀም ታስባ የተሰራችው በ1958 እንደ አውሮፓውያን አቆጣጠር በኢንጂነር ጃክ ኪልባይ በቴክሳስ ነበረ። ጃክ የሰራት ማይክሮቺፕስ አስፈላጊ የተባሉትን ሰርኪቶች በጀርሜኒየም ቁራጭ ላይ እንደ ሬዚስተር፣ ካፓሲተር እና ትራንዚስተርን አንድ ላይ የያዘ ነበር። ከዓመት በኋላ ሮበርት ኖይስ ጀርሜኒየምን በሲሊከን በመተካት የተሻለ ጠንካራ፣ በመጠንም ያነሰ እናም ለማምረት ቀላል የሆነ ማይክሮቺፕስ ፈጠረ። ይህ ፈጠራ ኢንተግሬትድ ሰርኪዩት የተባለ ሲሆን ለእያንዳንዱ የዘመናዊ ቴክኖሎጂ እንደ አእምሮ ሆኖ እያገለገለ ይገኛል። ማይክሮቺፕስ ከመሰራቱ በፊት በነበረው ኮምፒውተር ይልቅ በእጃችን ላይ ያለው ስልካችን በመቶ ሺህ እጥፍ የበለጠ ፓወርፉል እንዲሆን አድርጎታል። አስገራሚው ነገር ማይክሮቺፕስ የሚሰራው ከአፈር መሆኑ ነው። በምድር ላይ ከኦክሲጅን ቀጥሎ በስፋት የሚገኘው ኤሌመንት ሲሊከን ነው። እንዴት ሲሊከን ሳንድ እንደሚሰራ ሌላ ጊዜ እነግራችኋለሁ። ነገር ግን እኛ ሀገር አፈር የለም ማለት ነው። ማይክሮቺፕስ እንዴት ይሰራል? ማይክሮቺፕስ በትራንዚስተሮች ውስጥ የሚያስፈልገውን ኤሌክትሪሲቲ በመቆጣጠር ወይም ኤሌክትሪክ ሰርኪዩትን በመዝጋትና በመክፈት የመረጃ እንቅስቃሴን በአግባቡ ይመራል። ትራንዚስተሮች ልክ እንደ መግቢያና መውጫ በር ናቸው። ኤሌክትሪክ መዝጋት ደግሞ መክፈት። የኮምፒውተር ቋንቋ በ0 እና በ1 እንደሆነ ታውቃላችሁ። የማይክሮቺፕስ አይነቶች ልንገራችሁና ልጨርስ። የትኛውም ቴክኖሎጂ ውስጥ ቢያንስ ከሚከተሉት አራቱ ማይክሮቺፕስ ውስጥ አንዱን ግዴታ ይኖራል። አንደኛ ሎጂክ ቺፕስ ይባላል። እነዚህም ሴንትራል ፕሮሰሲንግ ዩኒት፣ ግራፊክስ ፕሮሰሲንግ ዩኒት እና ኒውራል ፕሮሰሲንግ ዩኒትን አንድ ላይ አጣምሮ የያዘ ነው። ሁለተኛው ሚሞሪ ቺፕስ ሲሆን በጊዜውም ሆነ በዘላቂነት መረጃ የሚከማችበት ቦታ ማለት ነው። ሶስተኛው አፕሊኬሽን ስፔሲፊክ ኢንተግሬትድ ሰርኪዩት ሲሆን ለተወሰኑ ወይም ደግሞ ልዩ ታስኮች ብቻ የምንጠቀምበት ማይክሮቺፕስ ነው። አራተኛው ሲስተም ኦን ቺፕ ሲባል ከላይ የተጠቀሱትን ሶስቱን ማይክሮቺፕሶች አንድ ላይ አጣምሮ ሲይዝ ሲስተም ኦን ቺፕስ ይባላል ማለት ነው። በአጠቃላይ ማይክሮቺፕስ ከመሰራቱ በፊት እጅግ ግዙፍ የነበሩ ፈጠራዎችን በትንንሽ መጠን አድርገው እንድናገኘውና ዓለምን እስከ ወዲያኛው እንዲቀየር አድርጎታል። ለምሳሌ ስልካችን ኪሳችን ውስጥ እንዲገባ፣ መኪናችን ስማርት እንዲሆን፣ አሁንም ዓለም ላይ እያስደመም ያለውን አኤ በትክክል እንዲሰራ፣ የመረጃዎቹ አብዛኞቹ ነገሮች ምን ያክል እንደሆኑና አሁን ምን ያክል መጠን እንዳላቸው ካወዳደርን ልዩነቱ ማይክሮቺፕስ ነው። ይሄ ማይክሮቺፕስ ከቴክኖሎጂዎች አልፎ የሰው ጭንቅላት ላይም ለመገጠም እስከ ማሰብ ድረስ የደረሰ ድንቅ ፈጠራ ነው። ስለዚህ ፈጠራ ምን ሐሳብ አላችሁ? በኮሜንት ሴክሽን አሳውቁኝ። መልካም ቀን።